የ80 ዓመቷ ሩሲያዊት ሴት ከሩሲያ አፓርታማ ከምትኖርበት ቤት ከስድስተኛ ፎቅ ላይ ካለው አፓርታማዋ መስኮት ላይ ወድቃ የቆመ መኪና ላይ ካረፈች በኋላ አብዛኞቹ እድለኛ ነች ሲሉ ተናግረዋል። አደጋው የደረሰው የአፓርታማዋ መስኮቶችን እያጸዳች በነበረበት ወቅት እንደነበረ ተገልጿል። ከስድስተኛ ፎቅ ላይ ሆና ወደ ጎረቤት መኪና እንድትወርድ ለአንዲት ሴት በግዴለሽነት እየተናገረች ባለችበት ወቅት አስደንጋጩን ትዕይንት በካሜራዎች የተቀረጸ ሲሆን ከዚያ ጊዜ ጀምሮ በሩሲያ ማህበራዊ ሚዲያ ላይ ዙሩን ሲያደርሰው ቆይቷል። የሚገርመው የቆመው መኪና ጣራ ላይ ካረፉ ከጥቂት ደቂቃዎች በኋላ የ80 ዓመቷ አዛውንት ምንም ሳትጎዳ ወርዳ መሄድ ችላለች። በመቀጠል ጎረቤት እርዳታ ጠየቀችና ደህና መሆኗን ለማረጋገጥ በአካባቢው የሚገኝ ሆስፒታል ገብታለች። የሩሲያ መገናኛ ብዙሃን ኢዋን አሪዩ እንደዘገበው ሴትየዋ በራሷ ቸልተኝነት ከስድስተኛ ፎቅ ላይ ወድቃለች እና ፖሊስ ምንም አይነት መጥፎ የጨዋታ ምልክት እንዳሌለ አረጋግጧል። ከውድቀቱ መትረፍ ብቻ ሳይሆን ምንም አይነት ከባድ ጉዳት ሳይደርስባት በተለይ በዚህ ዕድሜዋ እንዴት መትረፍ እንደቻለች ለአብዛኞቹ እንቆቅልሽ ሆኖ ቆይቷል። ከላይ ያረፈችበት መኪና ፎቶግራፎች እንደሚያሳዩት ከሆነ ጣራው ጠልቆ መውረዱን ያሳያል። በምርመራው ወቅት ግን አዛውንቷ ምንም አይነት ጉዳት እንዳልደረሰባት ፖሊስ ማረጋገጥ ችያለሁ ብሏል። ይሁን እንጂ የፖሊስ ቃል አቀባይ እንደገለጹት ከሆነ ፖሊስ አሁንም ጉዳዩን በማጣራት ላይ እንዳለ ተናግረዋል። በስራ ላይ የ29 ዓመት ልምድ ያለው ጃፓናዊ አውቶቡስ ሹፌር $84,000 የጡረታ ፓኬጁን በመንገደኞች አውቶቡስ ታሪፍ ላይ $7 ሲሰርቅ ተያዘ። 12 ሚሊዮን ዩዋን የሚሆን ገንዘብ የጡረታ ክፍያን ከ$7 በላይ ተከልክለው ቅር የተሰኘው የአውቶቡስ ሹፌር የኪዮቶ ከተማን ከሰሰ። ነገር ግን መጀመሪያ ላይ በፍርድ ቤቱ 12 ሚሊዮን ዩዋን ከጡረታ ክፍያው ላይ የተቆረጠበት አሽከርካሪ ቅር ተሰኝቶ የአውቶቡስ ሹፌሩ ኪዮቶን ከተማን ከሷል። ነገር ግን በመጀመሪያ በፍርድ ቤቱ ፊርማ ተሸንፎ ነበር። ይሁን እንጂ የይግባኝ ሰሚ ፍርድ ቤት ቅጣቱን በሰጠው ውሳኔ ተሽሯል። ፍርዱ የይግባኝ ሰሚ ችሎት ቅጣቱን ከመጠን ያለፈ ነው ብሎ በመወሰን ውሳኔው መሻር ችሏል። በዚህም ወር መጀመሪያ ላይ የጃፓን ጠቅላይ ፍርድ ቤት ምግባሩ ህዝቡ በስርዓቱ ላይ ያለውን እምነት ሊያጣ እንደሚችል በመግለጽ የመጀመሪያው ብይንን መልሷል። ሚንቺ ጋዜጣ እንደዘገበው የኪዮቶ ትራንስፖርት ቢሮ የጠቅላይ ፍርድ ቤቱ ውሳኔን አወድሷል። የኪዮቶ የህዝብ ማመላለሻ ቢሮ ባለስልጣን ሺኒቺ ሂራይ እያንዳንዱ የአውቶቡስ ሹፌር ብቻቸውን ይሰራሉ እናም የህዝብን ገንዘብ ያስተናግዳሉ ሲሉ ተናግረዋል። እኛ ከስራችን ጋር በተገናኘ ንዝበራን መፈጸሙን በቁም ነገር አንወስዶም ነበርም ብለዋል። ጠንካራ እርምጃዎች ተቀባይነት እንዳላቸው የጠቀሱት ኃላፊው ድርጅታችን ቸልተኛ ሊሆን ይችላል እናም የህዝቡን አመኔታ ሊያጠፋ ይችላሉ እንደነዚህ አይነት ሰዎች ሲሉ ገልጿል። የአውስትራሊያ ሬዲዮ ጣቢያ አድማጮች የእርሷን ማንነት መጠራጠር ከመጀመራቸው በፊት ለ6 ወራት ሳይጠቅሱ በኤአይ የተፈጠረች ሴት አስተናጋጅ መጠቀሙ ተናግሯል። ባለፈው ዓመት በሲድኒ ውስጥ የሚሰራጨው የአውስትራሊያ ሬዲዮ አውታር መረብ CADA ጣቢያ ዘይ የሚባል አዲስ አስተናጋጅ አስተዋውቆ ነበር። አዲስ ትርኢት ፈጠረ። ወርክስ ዴይ ዊዝ ዘይ ወጣቷ ድምፃዊ ከሰኞ እስከ አርብ ቀን ለ4 ሰዓት ሙዚቃ ቀረበች። እናም ሰዎች ስለሚስጥራዊ ዘይ ጥያቄዎችን መጠየቅ እስኪጀምሩ ድረስ ነገሮች ያለ ችግር ሄዱ። የአባት ስምና የትም ቦታ ላይ ምንም አይነት የህይወት ታሪክ ያልነበራት እውነታው ጥርጣሬ ነበረው። ነገር ግን አንዳንድ አድማጮች አንዳንድ የተጠቀመችባቸውን ሀገሮች በተናገሯት ቁጥር ተመሳሳይነት እንዳላቸው አስተውለዋል። የዘፋኟን የእውነት ማንነት ጥያቄዎችና ንድፈ ሀሳቦችን በመስመር ላይ መሰራጨት ጀመሩ። እናም CADA በመጨረሻ እሷ እውነተኛ ሰው እንዳልነበረች አሳይቷል። የአያት ስም ማን ነው ስትባል እሷ ማናት? ከየት ነው የመጣችው? ይህንን ትዕይንት እያቀረበች ስለነበረ ሴት ምንም አይነት የህይወት ታሪክ ወይም ተጨማሪ መረጃ የለም። CDC ላይ የተመሰረተ ጸሐፊ ስቴፋኒ ኮምበስ በብሎግ ላይ ይህንን ጽፋለች። የዘይ ድምፅ ትንታኔ እንደ የድሮ ትምህርት ቤት ያሉ የተወሰኑ ሀረጎች በተለያዩ ትዕይንቶች ላይ ስታወጣ ተመሳሳይ ድምፅ እንዳላቸው ገልጿል። ስለዚህም የአውስትራሊያ ሬዲዮ ኔትወርክ ፕሮጀክት መሪ ፋይል ቶሜ ምስጢራዊ የሬዲዮ አስተናጋጅ በእውነቱ የድምፁ ክሎንጊን ኩባንያ ሌቭን ላብስ የተሰራ AI የመነጨ ሶፍትዌር መሆኑን አምኖ ከመቀበል ውጪ ሌላ አማራጭ አልነበረውም። ምንም ማይክሮፎን የለም፣ ምንም ስቱዲዮ የለም፣ ኮድ እና ንዝረት ብቻ ሲል ቶሜ በሰነዘረው የሊንክድኢን ልጥፍ ላይ ጽፏል። የቀጥታ ሬዲዮ ማለት ምንም ማለት እንደሆነ ድንበሮች የሚገፋ
የተደረገ ሙከራ ነበር። በአሁኑ ጊዜ የአውስትራሊያ ሬዲዮ ጣቢያችን በስርጭት ወቅት ኤአይ የመነጩ ይዘቶች እንዳይጠቀም የሚከለክል ህጎች የሉም። ነገር ግን የአውስትራሊያ ሬዲዮ አውታር መረብ የኤአይ አጠቃቀምን ባለማወቅና አድማጮች ዘይ የእውነተኛ ሰው ነበር ብለው እንዲያስቡ ማድረግ ችሏል። አውታር መረቡ ኤአይ መሞከሩን አምኖ ነገር ግን በቅርቡ የሰው አስተናጋጅ ለመተካት ያላቀደ መሆኑን ለሁሉም አረጋግጦ መግለጫውን አውጥቷል። የአርን መግለጫ ይህ ቦታ በዓለም አቀፍ ብሮድካስቲንግ የተሸፈነ ነው እና ሙከራዎች ጠቃሚ ግንዛቤዎችን ቢያቀርቡም እንዲሁም ስብዕናዎች በእውነት አሳማኝ ይዘት ለመፍጠር የሚያመጡት ልዩ እሴት ያጠናክራል ሲል የአርን መግለጫ አስነብቧል። የኤአይ ቴሌቪዥን ዜና መልህቆች ቀድሞውንም ቢሆን የሰው ሬዲዮ አስተናጋጅ ስራዎች አደጋ ላይ መሆናቸው ምንም አያስደንቅም። ሰዎች እውነተኛ እንዳልሆኑ ለማወቅ ወራት መውሰዳቸውን ለኤአይ ገንቢዎች የሆነ ጊዜ ሰዎችን በፈጠራቸው የመተካት ተስፋ እንዲኖራቸው ያደረገ ስለመሆኑም አመላክቷል። ወደ ቻይና የሚገኙ በርካታ የፀጉር መሸጫ ሱቆች በኤአይ ኃይል የሚሰሩ የሻምፖ ማሽኖችን አስተዋውቀዋል። በ13 ደቂቃ ውስጥ የደንበኞችን ፀጉር ማጠብና ማበጠር ይችላሉ ተብሏል። እነዚህ ኤአይዎች የኤአይ አብዮት ገና የጀመረ ነው፣ ግን የፀጉር አያያዝ ኢንዱስትሪው ቀድሞውኑ ሰው ሰራሽ የማሰብ ችሎታን በመጠቀም በፀጉር ሳሎኖች ውስጥ የፀጉር ማጠቢያ ሂደትን በራስ ስር እየሰራ ያለ ይመስላል። በርካታ የቻይና የዜና ማሰራጫዎች እንደዘገቡት በቻይና ጓንጉዝ ግዛት ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በኤአይ ኃይል የሚሰሩ የፀጉር ማጠቢያ መሳሪያዎች በፀጉር መሸጫ ቤቶች ታይተዋል ብለዋል። አንዳንዶች ታዋቂ ሰዎች እንዳሉት ኤአይ ሻምፖዊንግ ኢዝ ክሬዚ ሲሉ ይጠቅሱታል። የፈጠራ ማሽኖች የተጠቃሚውን የራስ ቅል ለመለየት ኢንፍራሬድ ሴንሰሮች ላይ እንደሚተማመኑና ከዚያም በሰውየው የፀጉር አይነት ላይ ትክክለኛውን የሻምፖ ዘዴን እንደሚመርጡ ተነግሯል። ቻይና ከጊዜ ወደ ጊዜ ለየት ያሉ ነገሮችን በመፍጠር ዓለምን ጉድ እያሰኘች ትገኛለች ሲሉ አብዛኞቹ ሰዎች ተናግረዋል። ሰላም፣ እንዴት ቆያችሁ? ውድ የዩቲዩብ ተከታታዮች፣ ዩቲዩብን ዛሬ እንደ አዲስ የምትከታተሉ ሰዎች ከዚህ ቀደምም ደንበኞቻችን የነበራችሁ ዩቲዩብ ዓለምን ጉድ ያሰኙ ጉዳዮችን በተመለከተ በየቀኑ ለእናንተ ትኩስ መረጃዎችን የሚያቀርብ ሲሆን የዩቲዩብ ደንበኞች ያልሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝን ሀሳብ አስተያየት ካላችሁ እንድታሳውቁን እንዲሁም ደግሞ ከእናንተ ሀሳብና አስተያየት ተነስተን ምላሽ በአፋጣኝ የምንሰጥ ስለመሆኑ ከወዲሁ እናሳውቃለን። እንወዳችኋለን።